ሰላም ውድ ቲክታክ ቤተሰቦች ኮድ 30 500 ሺህ ብር ወይም ግማሽ ሚሊዮን አውጥተን ዛሬ እድለኛው መጥቷል እና ባለፈው ታስተውሱ ከሆነ ኮድ 28ን አዲስ ቲቪኤስ ባጃጅ 00 የበላ ልጅ ነው በ86 ቲኬት ነበር እዛን ቀን እድለኛው ነው ዛሬ ደግሞ በስንት ቲኬት እድለኛ እንደሆነም ያው እሱንም እዛን ቀን ደግሞ ትክክለኛ ቪዲዮ ማልታያም ያው ማታ አካባቢ ስለነበረ አሁን የሚናሳይ ይሆናል ማለት ነው እስቲ በቅድሚያ እንኳን ደስ አለ ማን ሊበል ካየት ነው ታመና አንዴ ነው ከዱራሜ ይባላል ያው እጣ የቆረጥኩት 22 ቲኬት ነው የቆረጥኩት በጣም ደስ ብሎኛል በቀደም ስለባለው 86 ቲኬት ነው የቆረጥኩት ለዛ በጣም ደስ ያለኝ በቃ ደስ ብሎኝ ነው የቆረጥኩት ቲኬቱን በዛ ሰዓት ነው የቆረጥኩት ለዛ በጣም ደስ ብሎኛል ግን እኔም የሚያሳልፍ ፈልገው ጓደኞቼም ያው መጥተዋል አሁን እዚህ ነው ያሉት ያው እነሱም በዘት አርጎ መቅረጥ ነው አሁን እጣም ፈልጉ ከሆነ በዘት አርጎ ነው መቅረጥ የሚፈልገው ይሄን ነው የምለው በቃ በጣም ደስ ብሎኛል ስለ ደስታ እንግዲህ መላው የቲክታክ እና ቴሌግራም ተከታዮች ደስ እንዳሉ ተስፋ አረጋለሁ እና እሱ እንዳለ ነው ባለፈው 86 ቲኬት ይዞ ነበር የበላ አሁን ደግሞ 22 ሁለቱ ቦነስ ነው በ10 ላይ እንደገናም ደግሞ ጨምሮን ቆርጧል 22 ይያለ ነው ግን ወደ 23 24 አካባቢ ነው እኔ አስባለሁ እና እንደዛ ነውና እናንተም ቀጣዩ አፓሽ ሞተር በ300 ብር አለ 300 ብሩን ትራንስፈር ያደረጋችሁ 300 ብር ነው አንድ ቲኬት ከአንድ በላይ መቁረጥ ምን ያረጋል እድሎን አረ እድሎን እንትን ያረጋል ያሰፋል ከአንድ በላይ መቁረጥ እድሎን ምን ያረጋል ያሰፋል ይህ ግልጽ ነው አድራሻ የት ነው ዱራሜ ከዚህ በፊት ምን ያህል ጊዜ ስትሞክር ነበር አለ ስንተኛ ዙሪ ነው እኔ የቆረጥኩት ሁለተኛ ዙሪ ነው ሁለተኛ ዙሪም ደርሶልኛል በጣም በዛት አድርጌ ነው የቆረጥኩት በሁለተኛ ዙሪም ደርሶልኛል አሁን እግዚአብሔር ይመስገን አዎ ከዚህ በፊት ብዙ ምን ያህል ጊዜ ስትሳተፍ ነበር ከዚህ በፊት ምን ያህል ጊዜ ብዙ ጊዜ ስታሰብ ነበር በጣም ደስ ብሎኛል አሁን ያው አሁን ጓደኞቼም በጣም አሁን ነግራለሁ አሁንም ችግር የለም በዘት አድርጎ ይቆርጣሉ ችግር የለም ለኔም ያው እዚህ ነው ያሉት እኔ ነግራለሁ ችግር የለም ይቅናክ እኛንም ደስ ብሎናል እስቲ በድጋሚ እንኳን ደስ አለ 500 ሺህ ብሩን ትራንስፈር የምናደርግ ነው የሚሆነው ማለት ነው እሺ